ያው ጉዳይ ያስማረ ነው የሚባል እንግዲህ ወዲህ ችግራችን እየበዛን በጊዮርጊስ ወረዳ ሆነን ስንቀመጥ ባረጋዊ አታክልት ብናጠጣለን ጥጥ እንፈትላለን። አሁን ደግሞ ረዳት ብናገኝ ተባባሪ ብናገኝ እርዱን እያልን ያለነ ከተማ ታው 13 አመት ይሄ ሙጭት ያስረስ ይባላል። ጉልበቴ ላይ እየፈተልኩ እየሰፋሁ ኖራለሁ። ክራይ ቤት እያንከራተተ በየስፍራው አንዱ ውጭ እየተባልኩ አሁን ግን ጉልበቴም አለቀ፣ አይኔም ደነዘዘ፣ ጉልበቴም ፈዘዘ። መራመድ አይሆንልኝም። ውሃም ለምኜ ነው የምጠጣ። ለመስራትም አልበቃው። አሁን ለነፍሴ ያለ እንግዲህ እንዲህ ያለ እንደሆነ እንጂ መቀመጫ የለኝ፣ መጠጊያ የለኝ፣ መጣዋሪ የለኝ፣ ቀባሪ የለኝ። ብቻዬን ነው ያለሁኝ። ስለዚህ ትራዱና አካል ብናገኝ ብለን ነው እንደዚህ የምንሆን እንጂ ምንም የለን ነው። የቱሮሮ ውለን ፀሐይ ሙቀን የምንገባበት ቤትን አጣን። እንኳን መጠጣትን አላቃቃት ይራዳን ምናገኝ እያልን የምናመለክት በጉልበቴ እንጨት እያመጣሁ እየሸጥኩ እየበላሁ ነበረ። የቤት ኪራይም እየከፈልኩ ነበረ። አሁን ግን የቤት ኪራይ የምከፍለው አጥቻለሁ፣ የምበላው አጥቻለሁ። ቤቴ ይታይልኝ ያለሁት የኪራይ ቤት ነው ያለሁበት። ቤቴ ይታይልኝ ምን ለብሴ የለኝ በቃ ምናምን ነገር የለችም። የተወሰነች አንዲት ጀሪካናት ያለችኝ ውሃ እንጂ ሌላ የለኝም። ቤቴ ይታይልኝ። ድህነቴን አገር ማገር ወቀዋል እና የለና ምን የለንም። እናንተ እንትን ብትሉና ብትረዱና የተቻለ ነው ያላችሁ። መልሽ ዋሴ ነው ያለው ማንባየውስ ነው ያለው። ግን ችግረኛ ነኝ። ጠዋሪ ቀባሪ የለኝም። ዳነ ያለውን በክራይ ቤት ነው። ግን አሁን ኩበቲቱንም ጥጢቱንም ሳረግ ነበር ጉልበቴ ሳለ። አሁን ግን አይኔም ድውይ ነው፣ ጉልበቴም ደካማ ነው። መስራት አይሆንልኝ። ደክሞኛል፣ አሞኛል። ምረበላው የለኝ፣ ምጠጣው የለኝ። ብትረዱን አቅም ያለው ቢረዳን እንፈልጋለን። ዳነ የቤት ክራይ መክፈል አልተቻለኝ። ለክራይ ነው ያለው። እንግዲህ ጠዋሪ የለኝ። ዳነን ጎስ ይቀጥላል። ቤት የለኝ፣ ምን የለኝ። የክራይ ቤት እዚህ ውጭ እዚህ ግቢ። ጠዋሪ የለኝ፣ ጠዋሪ የለኝ። የደም ግፊት፣ እንኩላሊት የደም ግፊት በሽታ ያችን ጥቂቱን ስፌቲቱን ሳረግ ነው። አሁን ግን አቅሜ እየደከመ ውሃም ላመጣ እየሄድኩ ድፋ ነው የምለው። እኔ እየደከመ ነው።